ኤቭሪዋን ናቸው። ዛሬ ቡቺ እንግዲህ ወደ 12 ሰዓት አካባቢ በጣም ይጫወት ስለነበር አሁን ደክሞት ተኝቷል። እዚህ ጋር እንደምታዩት እንቁላል ራቱን ተጠብሶለታል፣ ሲነሳ ተቀቅሎለታል። ሲነሳ ይበላል። ሁሉንም አይደለም መሰጠው፣ ሶስቱን ነው ይበላል። ሁለቱን ደግሞ ለጠዋት ነው የሚበላው። እዚህ ጋር እንደምታዩት ዝርግት ብሎ እንቅልፍ ወስዶታል እንጂ በዚህ ሰዓት ሌላ ጊዜ ነብር ነበር የሚሆነው። በነገራችን ላይ ቡቹ ከጎዳና ላይ የተነሳ ውሻ ነው። ጎዳና ላይ ነበር የሚኖረው። እኛ ጋር ከመጣ ወደ 9 ሳምንት ወይ 10 ሳምንት ይሆናል። እኛ ጋር ከመጣ በጣም ትንሽ ነበረ እኛ ጋር ሲመጣ። አሁን ግን እንደምታዩት አድጋለች ቡቹ። ተነሳ እንደ ቡቺ እራት ተቀቅሎልሃል። ደከም ብሎታል። በጣም እየሮጠ ነበረ። ብዙ የሚያጫውተው ሌላ ውሻ ስለሌለ ሌላ ቀን አይጫወትም ነበረ። ዛሬ ግን እስቲ ላጫውተው ብዬ በጣም እየተጫወተ ይሮጥ ነበረ እና ርቦት ነው ራሱ የተኛው። አሁን ሲነሳ የተቀቀለ እንቁላል ነው ራሱ የሚበላው። ከዛ በቃ አሁን ስለመሸ ይተኛል ማለት ነው። ቡቺ ተነሳ። አይዞ እና ቡቹ እንግዲህ ከጎዳና ላይ የተነሳ ውሻ ነው። ወንድምም ነበረው እህትም ነበረው እና የድል ጉዳይ ሆኖ እሱኛ ጋር መጥቷል። አሁን እግሩ ራሱ ምን እንዳከለ ሚጢጥዬ ነበር ሲመጣ። እኛሽቱ ጋር እግሩን አያችሁት? እና ለዛሬ ስለ ቡቹ እንግዲህ ያለኝ ታሪክ ይሄ ነው። አሁን ቆይ ልቀስቅሰው። እንደውም እራቱ መብላት አለበት በጊዜ። እራቱን ደግሞ እንደዚህ ሌት ሆኖ ከበላ እንቅልፍ አይተኛም፣ አልተኛም ይላል፣ ያስቸግራል። ስለዚህ አሁን ይቀሰቀስና ቡቺ ተነሳ፣ ኧረ ተነስና እራት ብላሽ ቡቹ እስቲ ተኝታ እሱ በቃ ደክሞታል። ስለ ደከመው ነው እንጂ ቀን እኮ ተኝቷል እንቅልፍ። በዚህ ሰዓት ግን አይተኛም ነበር። አሁን ስለተጫወተ ነው የደከመው። ስለዚህ አሁን እንቁላሉን ራሱን ልጥልትና በልቶ መልሶ ላሽ ብሎ ይተኛል ማለት ነው። ቡቹ እንካ ሲባል በስማም አይኑ ራሱ ተገለጠ። አርቦን ራበኝ ነው ምንድን ነው? ቡቺ እንካ ልስጥ፣ እንካ ቡቺ ተነሳ። አሁን ቡቺ ቆይ እንካ ማነው ቡቺ? ነቅ በስማም እርቦታል ራሱ። ትበላለህ እዚህ። አይዞህ ቡቺ። እና ለዛሬ ስለ ቡቺ ይሄን ይመስላል ቪዲዮ። አብሲዩ ኔክስት ቪዲዮ። ባይ ባይ።